እናትሽ ጉድጓድ ትግባ ስንጥቅ ትበል እናትሽ። ኧረ እኔ አማሌ ስንጥቅ አድርገኝ። እኔ በስመ አብ እናትሽ ትሰንጠቅ። እሺ ስንጥቅ አድርገኝ። እናትሽ ስንጥቅ ትበል። ይህን ቪዲዮ ሳየው ጌታ ሆይ ፈቃድ ሆኖ ይህን አይነት ስሜት እንዳስተናግድ አንተ እርዳኝ ብዬ መልካም ምኞቴን ገለጽኩ። አንድ ናይጄሪያዊ ሶሻል ሚዲያ ተጽዕኖ ፈጣሪ ሁሉንም ነገር ሶሻል ሚዲያ ላይ አትልቀቅ፣ ለምን ሶሻል ሚዲያ የራሱ አይን አለው፣ ለዛውም ቡዳ የሆነ አይን ያለው አለ ሲል ሰማሁት። አሁን ከታማኝ መረጃ እንደሰማሁት እኒህ የምንወዳቸው እናታችን አርፋው ተገኝተዋል። መሬቱ ይቅለሎት የኔ እናት፣ የሁላችን እናት። በእውነት ለነዛ ልጆች ብቻ አይደለም እናትነታቸው፣ የሆነ ጸጋቸው፣ የሆነ በረከታቸው፣ የሆነ ለዛቸው የሚጋባ አይነት እውነተኛ ኢትዮጵያዊ እናት፣ እውነተኛ ኢትዮጵያዊ እናት ስሜት እንዲሰማን የሚያረጉ ውይ የምንልላቸው ነበሩ። ከሞት የሚቀር የለም። በዚህ ፍጥነት ግን እንደዛ አራግበናት፣ እንደዛ ከላይም ከታችም አዋክበናት መልካም የሆነውን ነገር ማስተላለፍ ፈልጋ በኔጌቲቭ አስበን በጣም ብዙ ነገር የወረድባት እህታችን ዛሬ በዚህ ደረጃ በእናቷ ህይወት ማለፍ ቅስሟ ተሰብሯል። የሰማሁት ውሸት ቢሆን በጣም ደስ ይለኝ ነበር። በህይወት ቆሞ የሚቀር የለም፣ ሁሉም አላፊ ነው፣ ጠፊ ነው። አይደለም የሰው ልጅ ይቅርና ሰማይና ምድርም ያልፋል። ቃሉ ብቻ ነው የማያልፈው። የኔ እናት እግዚአብሔር ያጽናሽ፣ እግዚአብሔር ያጽናሽ። እስኪ ሌላ ምንም ባለማለት ሀዘኗን እንድትወጣ እርሟን እንድታወጣ እናድርግ። አሁንም ቢሆን ለሶሻል ሚዲያ ለገንዘብ ማግኛ ተብሎ በቁስል ላይ እንጨት የምትሰኩ ሰዎች እኔም አምላክ ልቦና ትስጣችሁ። ተው፣ አንደበታችን ገደብ ይኖረው። አዛኟን ነው የምላችሁ፣ ተው። በእውነት እኔ በጣም ሾክ ነው የሆንኩት። በጣም በሚገርምና በሚደንቅ ሁኔታ ከማምነው ሁሌ ከምከታተለው ፔጅ ነው። በጣም ደንግጬ ሁሉ ያየሁት መረጃውንና እኔ ምን እንደምልም አላውቅም። ቃላት ነው ያጠረኝ። የኔ እናት እንዲያው እግዚአብሔር መጽንዕ መልአክ ይላክልሽ። እነዩ አይዟችሁ እሺ። ሁሉም ሰው ትልቅ ሲሆን እግዚአብሔር ሲጠራው ሲወደው አንተ በቅተሃል አፍርተሃል ሲለው ወደ እሱ ቅፍ ይወስደዋል። እሺ ልጆችዬ፣ እናንተም ታሳዝኑኛላችሁ በእውነት እና እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናችሁ። ሌሎቻችሁ ደግሞ ማለት የምፈልገው አይታችሁ ከሆነ መልካም ነገር ሲሰራ እኮ ማለት ነው ምንም አይታይም፣ ምንም መጥፎ ነገር ግን እንደዚህ ለመበሻሸቅ፣ ሰውን ለመንቀፍ፣ ስህተትን ለማጉላት ግን ምን ያህል ቫይራል እንደሚወጣ ስንቶቻችን እንደምናየው እንደምናውቀው ነው። እንግዲህ ምንም እንትን የለውም፣ ኤክስኪውዝ የለውም። እና እስቲ ዝም እንበል በቃ፣ መልካም መልካሙን እናራምድ እስኪ። የታየ ሁሉ እኮ አይወራም፣ የታሰበ ሁሉ እኮ አይነገርም። በቃ ተብሎ የሚቀር ነገር አለ እና ለመላው ቤተሰቡ እግዚአብሔር ያጽናችሁ። አንዳንዴ የሶሻል ሚዲያ ቤተሰብ ያደርጋል። እውነት ለመናገር እንዲ ቋሚ ኮንሰንትሬት አድርጌ ባላያቸውም አልፎ አልፎ ሲመጡልኝ ግን አያቸዋለሁ። ከልጆች ጋር የሚያሳልፉት ነገር፣ ደስታቸው፣ ሁሉ ነገር የሚያደርጉት ነገር በጣም ደስ ይላል። አሁን ይችን የማርያም አራስ ልጅ ደግሞ እንደዚህ በዚህ ሁኔታ በዚህ ቅጽበት እንደዚህ አይነት መርዶ ቤተሰብ ላይ ማጋጠም በጣም ከባድ ነው የሚሆነው እና እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናችሁ። ደካማ እህታችሁ ነኝ። እግዚአብሔር በቸርነቱ ያበርታችሁ። ሀዘን የማይገባበት ቤት የለም። ታውቃላችሁ፣ ሰርግ ቤት ከመሄድ ለቅሶ ቤት መሄድ በጣም ይሻላል። ለምን? ያዘነ መጽናናቱ መሳቁ አይቀርም። ለዛም ነው
ከመልካም ሽቶ ደግሞ መልካም ስምም ይበልጣል። እኒህ ሴትዮ በእኛ በወጣቶች ላይ ትልቅ አሻራ ሰጠውን፣ አስተላልፈውልን፣ አሳይተውን ማንነት መውደድን አሳይተውን ስላለፉ እናቴ መሬቱ ይቅለሎት፣ ነፍሶትን ይማረው። በእውነት አምላከ እስራኤል አምላከ ቅዱሳን አምላከ ያዕቆብ እንደው ገነት መንግስተ ሰማያትን ያወርሶት። ይሄ የኔ ደካማ እህታቸው ልጃቸው መልካም ምኞት ነው። ለመላው ቤተሰቡ ደግሞ እግዚአብሔር ያጽናችሁ እላለሁ። እንግዲህ ምንም ማድረግ አይቻልም። መከራ የማይገባበት ቤት የለም። መቼ አሁን ይስጣችሁ።